በጨለይ ሰው መጨነቅ የለበትም በጭራሽ። ከጸለያችሁ በኋላ በእግዚአብሔር ፊት ጉዳያችሁን ካፈሰሳችሁ በኋላ እረፍት ነው ማድረግ ያለባችሁ። እረፍት ሊያሳርፈን ፈቃደኛ ነው። ሊያሳርፈን ፈቃደኛ ነው። የኛን ጭንቀት ሊሸከም ፈቃደኛ ነው። ክርስቲያን ከጸለየ በኋላ ስለጸለየበት ጉዳይ አይጨነቅም። ክርስቲያን ይጠይቃል፣ አይጨነቅም። ክርስቲያን ይጸልያል፣ አይጨነቅም። ክርስቲያን ይለምናል፣ አይጨነቅም። ክርስቶስ ፈቃደኛ ነው። የኛን ጭንቀት ለመሸከም የኛ ጭንቀት መድፊያ፣ ማራገፊያ፣ መጣያ ለመሆን ዝግጁ ነው። እኛ የሚጎዳንን ነገር ስንጠይቀው እግዚአብሔር በሕይወታችን ሌላ የሚጠቅመንን ነገር ይሰጠናል። አስደናቂ አምላክ እኮ ነው። ጌታ ሆይ አትራቀኝ ማለት ጸሎት ነው። ጌታ ሆይ እርዳኝ ማለት ጸሎት ነው። በየመሃሉ ጌታ ሆይ አመሰግንሃለሁ ማለት ጸሎት ነው። ስዕልም ቤተክርስቲያንም በሌለበት ቦታ ብትሆን ፊትህን ወደ ምስራቅ አዙረህ ዓይንህን ደግሞ ወደ ሰማይ ቀና አድርገህ ጸልይ። ጸሎት ማለት እንደሱ እንደ ሰይፍ ስትወረውሩት፣ እንደ እሳት ስተፉት፣ እንደ ነበልባል ስታቃጥሉት ያ ነው ጸሎት የሚባለው። እሱ ነው። አራዳ መሆን ማለት፣ መሰልጠን መሆን ማለት፣ ወጣት መሆን ማለት፣ ዘመናዊነት ማለት የእግዚአብሔርን ስም በሕይወት ውስጥ እንደ ጨው ማስገባት ነው። መጸለይ ሲያቆም፣ ተስፋ ሲቆርጥ መሞት ይጀምራል። ከእግዚአብሔር ጋር መገናኘት ይተዋል። መነጋገር ይተዋል። ሕይወት ይቋረጣል። ስኬት ይቋረጣል። ኪዳ እያሽከረከርክ ጸሎትን እንደረሳ ትዝ ቢልህ ሰዓት ካለ ደቂቃ ካለ ዳር ይዘህ ጸሎትህን ጨርሰው። ያለዚያ ግን እየነዳህም ቢሆን አጭር ደቂቃ አባታችሁ ነው የሚለውን እየጸለይ መሄድ። እግዚአብሔር ከኛ ጋር አለ። እግዚአብሔር በእኛ ውስጥ አለ። እግዚአብሔር በሐሳባችን ውስጥ አለ። እግዚአብሔር በደመና ውስጥ አለ። ረቂቅ በሚባሉ ነገሮች ውስጥ እግዚአብሔር አለ። ስለዚህ ስትጸልይ ምን ማሰብ አለብህ? ስትጸልይ ምን ማሰብ አለብኝ? ጌታዬን የማነጋግረው ሩቅ ቦታ አይደለም፣ እዚህ ነው ያለው። ይሰማኛል። ጸሎቴ ብዙ ዓመታት አይደለም የሚጓዘው። ጸሎቴ ደቂቃዎች አይደለም የሚጓዘው። ጸሎቴ ሰከንዶች አይደለም የሚጓዘው። ጸሎቴ ለማይክሮ ሰከንድ አይደለም የሚጓዘው። ልክ የለው። ሆስፒታል ውስጥ ሆኖ በዚህ ሰዓት ታመው መንቀሳቀስ የማይችሉ ግሉኮስ ተተክሎላቸው ግን በዚህ ሰዓት ከእግዚአብሔር ጋር ንግግር ያላቆሙ ሰዎች አሉ። ምክንያቱም እነዚህ ሰዎች ትንፋሻቸው አልቆመም። ጸሎት የክርስቲያን ትንፋሽ ነው። ለምሳሌ ለጸሎት የቆመው ሰው ስልኩ ቢጠራ ማቋረጥ የለበትም። ስሙ ቢጠራ ማቋረጥ የለበትም። ከአቅም በላይ የሆነ ነገር ካልገጠመው፣ ህመም ካልገጠመው፣ የሚጥል ነገር ካልገጠመው በስተቀር ማቋረጥ የለበትም። የሚረብሸንን ማራቅ፣ የሚያስጨንቀንን ማራቅ፣ በየመሃሉ እየገባ ክፉ የሚያሳስበንን እሱን ማራቅ፣ መጸለይ፣ ስለተገደሉት ሕፃናት፣ ወላጅ ስላጡት ሕፃናት፣ ስለሚሳደዱት ሕፃናት፣ ስለሚፈናቀሉት ሰዎች፣ አጠቃላይ ስለሚገፉት ክርስቲያኖች ስለነሱ አስቦ ማልቀስ። በስዕላቱ ፊት ሕፃናት እኮ ተገደሉ፣ ጌታ ሆይ እስከ መቼ ነው ደማችንን ማታየው ብሎ ግን የሚያለቅስ ሰው አለ? ስጋን ተዋህደህ ሁናል ዘመዴ፣ ሞት ነው ሚስጥሩ ቀንቼ መሄዴ